የውጤት የምትናንት ጨዋታዎችን እንቀጥል። አልጄሪያና ማሊ ያደረጉት ጨዋታ በአልጄሪያ 1-0 አሸናፊነት ተጠናቋል። ብቸኛውን ጎል ሪያድ ማህሬዝ በ58ኛው ደቂቃ ለአልጄሪያ አስቆጥሯል። ሌላኛው ዴንማርክና ቦስኒያ ያደረጉት ጨዋታ ነው። ዴንማርክ 2-0 አሸንፋለች። ብሬዝዌትና ካርኔሊዩስ ናቸው ጎሎችን ያስቆጠሩት። የእንግሊዝ ብሔራዊ ቡድን ትናንትና ሮማኒያን አስተናግዶ 1-0 ሲያሸንፍ ራሽፎርድ በ68ኛው ደቂቃ በፍጹም ቅጣት ምት ብቸኛውን ጎል አስቆጥሯል። በዚህ ጨዋታ ላይ የሊቨርፑሉ አምበል ሄንደርሰን 78ኛው ደቂቃ ላይ ፍጹም ቅጣት ምት ሳይጠቀም ቀርቷል። ካልቨርት ሉሊን ሊመታ ነበር፣ ነገር ግን ሄንደርሰን ተቀብሎት ስቷልና ይሄ በጣም ይገርም ነው። አንዳንድ ጊዜ እንደዚህ አይነት ነገሮች ይከሰታሉ። አንድ ተጫዋች ፍጹም ቅጣት ምት ሊመታ ይሄደ የሆነ ተጫዋች ተቀብሎት ፍጹም ቅጣት ምት ሲስት ይሄ በጣም የተለየ ነገር ነው፣ የሚያዝናና ነገር አለው። ለተጫዋቹ ግን ምን ያህል አስቸጋሪ ሊሆን እንደሚችል መገመት ይቻላል። ከጨዋታውም በኋላ ሮይ ኪንን ጨምሮ የቀድሞ ተጫዋቾች በጣም ሲተቹት ነበር፣ መምታት አልነበረበትም በሚልና ባርክሌይንም ከዚህ በፊት እናስታውሳለን በቼልሲ ቤት ውስጥ ቀምቶ ፍጹም ቅጣት ምት ሲስት እናስታውሳለንና ትናንትና እንደዚህ አይነት ነገር ተፈጥሯል። የእንግሊዝ ብሔራዊ ቡድን ግን በተከታታይ ጨዋታዎች 1-1 አሸንፏል። ያሸነፈው እንግሊዝ ላይ በተደረጉ ጨዋታዎች ነው። ትናንትና ሮማኒያን ያሸነፈው የሮማኒያ ብሔራዊ ቡድን በትልልቆቹ ደረጃ የሚጠቀስ ብሔራዊ ቡድን አይደለም። ባለፈውም ከዚህ ጨዋታ ቀድሞ ኦስትሪያን ነው ማሸነፍ የቻለው። ዳቪድ አላባን የመሳሰሉ ተጫዋቾች ቢኖሩም ግን ይሄም ቡድን ትልቅ ቡድን አይደለምና እነዚህን ቡድኖች 1-1 ብቻ ማሸነፉ አሁን የእንግሊዝ ብሔራዊ ቡድን በዩሮ 2020 ላይ ቀድሞ እንደታሰበው ጠንካራ ተፎካካሪ ላይሆን እንደሚችል እየገመቱ የሚገኙ አሉ። በእርግጥ ወጣት ተጫዋቾችን ተጠቅሟል። እንደዚሁም ደግሞ በዩሮ 2020 ላይ ያልተካተቱ ተጫዋቾችንም እየተጠቀመ ነው የሚገኘው። አሰልጣኝ ጋሬት ሳውዝጌት ዋርድ ፕራውስን ትናንትና ተጠቅሞታል። ከዛ በፊትም በተመሳሳይ ጄዚ ሊንጋርድም እየተጫወቱ ይገኛሉ። ለነዚህ ተጫዋቾች እድል እየተሰጠ ነው የሚገኘው። ግን አሁን የእንግሊዝ ብሔራዊ ቡድን እያሳየ ያለው አቋም ምንም እንኳን የወዳጅነት ጨዋታ ቢሆንም ያቋም መለኪያ ጨዋታ ቢሆንም ውድድሩ እየቀረበ ስለመጣ በዚህ ከሆነ የሚጓዘው ሌሎቹ በጣም ታላላቅ ክለቦች አሉና ብሔራዊ ቡድኖች አሉና ከነዚህ ብሔራዊ ቡድኖች ጋር ተፎካክሮ ዋንጫውን ማግኘት በጣም ከባድ ነው። ሌላ አመት የሚጠብቅ ብሔራዊ ቡድን እንደሆነ ነው አስተያየት እየሰጡ የሚገኙት። በእርግጥ በጣም ወጣት ተጫዋቾች ናቸው አሁን በእንግሊዝ ብሔራዊ ቡድን ውስጥ ያሉት በብዛት እነ ጄዳን ሳንቾ ምናልባት በዶርትሙንድ ቤት ውስጥ ያለፉትን አመታት ስኬታማ ስለሆነ ያው አሁን ራሱን በደንብ ያበቃ ተጫዋች ይሆናል እንጂ 21 አመቱ ላይ ነው፣ ገና ነው የሚገኘው፣ እድሜው ገና ነው። ቤሊንግሃም ዘንድሮ ዶርትሙንድ ላይ ግሩም አቋም ያሳየ 17 አመት ተጫዋች ነው። እነ ቡካዮ ሳካም ገና ወጣት ተጫዋቾች ናቸው። አብዛኞቹ ልምድ ያላቸው ተጫዋቾች እንደዚሁ አሉ። በእርግጥና ሃሪኬን ሄንደርሰንን የመሳሰሉ ተጫዋቾች አሉ። ትናንትና ቡድኑን በአምበልነት የመራው ራሽፎርድም ገና ወጣት ተጫዋች ነው። በወጣቶች የተሞላ ብሔራዊ ቡድን ነው የእንግሊዝ ብሔራዊ ቡድን። ምናልባት ከልምድ አንጻርም ሊቸገር ይችላል። ወደ ሌሎች መረጃዎች ስናልፍ የ2021 የፕሮፌሽናል ተጫዋቾች ማህበር የተጫዋቾች የአመቱ ምርጥ ተጫዋች ትናንትና ይፋ ተደርጓል። ኬቪን ደብሮይና አሸንፏል። በድጋሚ ነው ይሄንን ውድድር ያሸነፈው። ይሄንን ሽልማት ያሸነፈው ሮበን ዲያዝ፣ ጎንዶሃንና ፎደን ከዛው ከማንቸስተር ሲቲ እጩዎች ሆነው የቀረቡ ነበሩ። ብሩኖ ፈርናንዴስና ሃሪኬንም እንደዚህ እጩዎች ነበሩ። ኬቪን ደብሮይነ ማሸነፍ ችሏል። አምናም ያሸነፈው የተጫዋች ነበርና በተከታታይ ለሁለተኛ ጊዜ ነው ይሄንን ሽልማት ማሸነፍ የቻለው። ይሄንን ማድረግ የቻሉት ደግሞ ከዚህ በፊት ሁለት ተጫዋቾች ብቻ ናቸው። ሶስተኛው ተጫዋች ሆኗል። ክርስቲያኖ ሮናልዶ በማንቸስተር ዩናይትድ ያው በጣም አስደናቂ ጊዜን ያሳለፈ ተጫዋች ነውና ይሄ ተጫዋች ሁለት ተከታታይ አመታትን ማሸነፍ ችሏል። የቀድሞ የአርሰናል ዝነኛ ተጫዋች ቴሪ ዳንኤል ኦንሪም ሁለት ጊዜ በተከታታይ እንደዚሁ ማሸነፍ ችሏል። ሁለት አመታትን በተከታታይ ማለት ነው ማሸነፍ ችሏልና ሶስተኛው ተጫዋች ሆኗል። ሌሎቹ ሽልማቶች በሙሉ የኬቪን ደብሮይነ የቡድን አጋር የሆነውና ባለፈው ክረምት ማንቸስተር ሲቲን ከተቀላቀለ በኋላ በቡድን ውስጥ ከፍተኛ የሆነ ለውጥ ማምጣት የቻለው በተለይ በመከላከሉ ሮበን ዲያዝ ነው አሸናፊ የነበረው። ኬቪን ደብሮይነ ትናንትና ሽልማት ተረክቧል። ወደ ተወሰኑ ደግሞ የዝውውር መረጃዎች ንግባ። ኬራን ቲርኒ ወደ ማንቸስተር ዩናይትድ መጓዝ እንደሚፈልግ ለእንግሊዝ ብሔራዊ ቡድን አጋሮቹ ተናግሯል የሚል መረጃ ዴሊ ሜልን ጨምሮ በርካታ መገናኛ ብዙሃን መረጃ ይዘው እየወጡ ይገኛሉ። ከትናንት በስቲያ ደግሞ የማንቸስተር ዩናይትድ አሰልጣኝ ኦሌ ጉናር ሶልሻየር ዋን ቢሳካን ወደ መሃል ተከላካይነት የማምጣት ፍላጎት አለው። ዋን ቢሳካና ሃሪ ማጓየርን በመሃል ተከላካይነት በማጣመር በቀኝ ተመላላሽ ስፍራ ላይ ትሪፒን የማስፈረም ፍላጎት እንዳለው መረጃዎች ሲወጡ ነበርና ምናልባት ያው አንዳንድ
የማንቸስተር ዩናይትድ ደጋፊዎች ማንቸስተር ዩናይትድ ትሪፒየን ማስፈረም ይፈልጋል ሲባል ዋን-ቢሳካ የተወሰነ ነገር መጨመር የሚችል ከሆነ በተለይም ደግሞ በማጥቃቱ ያለበትን ችግር መቅረፍ የሚችል ከሆነ በመከላከል ጥያቄ የማይነሳበት ተጫዋች ስለሆነ በቀጣይ ዓመታት ትክክለኛ ማንቸስተር ዩናይትድ ቀኝ ተመላላሽ ስፍራ ላይ በደንብ ውጤታማ መሆን የሚችል ተጫዋች ነውና ለምን ትሪፒየን ያስፈርማል ሌላ ቦታ ላይ በተለይም ደግሞ አጥቂ ቦታ ላይ በደንብ ተጫዋች ያስፈልገዋል እና ሃሪ ኬንን ወይ ኤርሊንግ ብራውት ሆላንድን የመሳሰሉ ትልቅ ተጫዋቾችን ስለማስፈረም ነው ማሰብ የሚገባው በሚል ሐሳብ ሊሰጡ ይችላሉ። ነገር ግን ደግሞ በመሃል ተከላካይ ስፍራ ላይ ለሃሪ ማጓየርም ትክክለኛ አጣማሪ ማንቸስተር ዩናይትድ የለውምና ወይ ያስፈርማል ወይም ደግሞ ኦሊ ጉናር ሶልሻር እንደሚያስበው ዋን-ቢሳካን ወደ መሃል ተከላካይ ስፍራ ላይ አምጥቶ ሃሪ ማጓየርን ከዚህ ተጫዋች ጋር በማጣመር የሱን ቦታ ደግሞ ትሪፒየ እንዲሸፍን ማድረግ ይቻላል። እናም ይሄንንም ለማድረግ አሰልጣኙ ፍላጎት አለው ተብሏል። በመከላከሉ በጣም ጥሩ ተጫዋች እንደሆነ ተመልክተናል። በተለይም ደግሞ ትልልቆቹ ጨዋታዎች ላይ ከቼልሲ፣ ከአርሰናል፣ ከማንቸስተር ሲቲ ጋር በሚደረጉ ጨዋታዎች ላይ አሮን ዋን-ቢሳካ በመከላከሉ በጣም ግሩም ተጫዋች እንደሆነ ተመልክተናልና ምናልባት ይሄንን ማንቸስተር ዩናይትድ ሊያደርግ ይችላል እንደሌላ አማራጭ ይዞታል። ነገር ግን ደግሞ በመሃል ተከላካይ ስፍራ ላይ አሁን ገበያ ላይ ያሉ ተጫዋቾች አሉ እና ኩሉባሊን ጨምሮ እነዚህን ተጫዋቾች የሚያስፈርም ከሆነ ደግሞ የትሪፒየ ጉዳይ የሚያበቃለት ይሆናል። ተጫዋቹም ወደ እንግሊዝ መመለስ እንደሚፈልግ ተናግሯል። በስፔን ግሩም ቆይታ ነው ማድረግ የቻለው። ከፍተኛ አስተዋጽኦ ባደረገበት የውድድር ዓመት አትሌቲኮ ማድሪድ የስፔን ላሊጋ አሸናፊ መሆን ችሏል። ግሩም ጊዜ ነው ማሳለፍ የቻለው። ነገር ግን ወደ እንግሊዝ ከተመለሰ ደግሞ ወደ ማንቸስተር ዩናይትድ የመግባት እድል ይኖረዋል። ከትናንት በስቲያ በተመሳሳይ መልኩ አርሰናልም ትሪፒየን ይፈልገዋል የሚል መረጃ ወጥቷል። አርሰናል ደግሞ ያቀረበው አማራጭ ቤሪን ለአትሌቲኮ ማድሪድ የዝውውሩ አካል አድርጎ በማቅረብ ትሪፒየን ማስፈረም ነው የሚፈልገው። ይሄ ሊሆን የሚችልበት እድል ጠባብ ነው። አንደኛ ቤሪን ቀድሞ በአትሌቲኮ ማድሪድ ይፈለግ የነበረ ተጫዋች ቢሆንም አሁን ግን አትሌቲኮ ማድሪዶች ፍላጎታቸው ከዚህ ቀደም እንደነበረው አይደለም። ሁለተኛ ደግሞ ትሪፒየ በሰሜን ለንደን ሌላኛው ቡድን ቶተናም ተጫውቷል። ወደ አርሰናል ለመመለስ የቀድሞ ክለቡን ደጋፊዎች መቋቋም ይኖርበታልና ይሄ የሚሆን ከሆነ በጣም አስገራሚ ከሚባሉ ዝውውሮች መካከል አንዱ ይሆናል። አርሰናል ለሚፈልገው ግን አማራጭም እንዳቀረበ መረጃዎች ወጥተዋል። የአርሰናልን ጉዳይ ከተመለከተን ኤሚሊያኖ ቡንዲያን ለማስፈረም ከፍተኛ ጥረት አድርጎ ነበር። አምናም ይሄንን ተጫዋች ይፈልገው ነበር። አርሰናል ጥር ላይም ሙከራ ማድረጉ የሚታወስ ነው። ወደ ሻምፒዮንሺፑ ሲወርድ ኖርዊች ሲቲ የተጫዋች አርጀንቲናዊ የ24 ዓመት የአጥቂ አማካይ ስፍራ ተጫዋች ወደ ሻምፒዮንሺፑ ወርዶ ያለፈውን ዓመት በሻምፒዮንሺፑ ነው ያሳለፈው። መልሶ ወደ ፕሪሚየር ሊጉ ክለቡን መልሶታል። 24 ዓመቱ ላይ ይገኛልና በጣም ጥሩ ዓመት ላይ ነው የሚገኘው። አስገራሚ የውድድር ዓመት ነው በሻምፒዮንሺፑ ያሳለፈው። 15 ጎሎችን አስቆጥሮ 16 ጎል የሆኑ ኳሶችን ማቀበል የቻለ ግሩም ተጫዋች ነውና ይሄን ተጫዋች አርሰናል እንደሚፈልገው በጣም ግልጽ ነበር። እንቅስቃሴ ማድረግ ችሏል። ነገር ግን አስቶን ቪላ የተሻለ ዋጋ ማቅረቡን ተከትሎ ተጫዋቹ ወደ አስቶን ቪላ ሊያመራ ከጫፍ ደርሷል። 35 ሚሊዮን ፓውንድ ነው የሚከፍለው አስቶን ቪላ ለዚህ ተጫዋች ለኤሚሊያኖ ቡንዲያም ዝውውር እስከ 40 ሚሊዮን ፓውንድ ድረስም ሊያመራ ይችላል ተብሏል። በጣም የሚፈልገውን ተጫዋች አርሰናል በአስቶን ቪላ ተነጥቋልና ምን ያህል አርሰናል ችግር ውስጥ እንዳለ በደንብ የሚያሳይ ነው። ሌሎች ተጫዋቾችን ለማስፈረም ግን አርሰናል ጥረት ላይ ይገኛል። አንደኛው በዚህ በተጠናቀቀ የውድድር ዓመት በአርሰናል ቤት ውስጥ ያሳለፈውና ከሪያል ማድሪድ በውሰት የወሰዱት ኦዴጋርድ ነው ተብሏል። ይሄንን ተጫዋች እንደሚለቀው ካሳወቀ ቀናት ብቻ ናቸው የተቆጠሩት። 4 ተጫዋቾችን እንደሚለቅ አሳውቋል። የቀድሞ ተከላካዩ ከቼልሲ ያስፈረመውና 2 ዓመታትን በአርሰናል ቤት ውስጥ ያሳለፈው ዳቪድ ሉዊስ ከክለቡ ጋር እንደሚለያይ ቀድሞ ነው የተረጋገጠው። እንደዚሁም ማትሪያን በጥር ላይ በውሰት ያመጡት ግብ ጠባቂ ነው። ይሄንንም ተጫዋች እንደሚለቀው አሳውቋል። ኦዴጋርድና ደግሞ ዳኒ ሴባዮን በውሰት ያስፈረማቸው ተጫዋቾች ናቸው። መልሶ ወደ ሪያል ማድሪድ ልኳቸዋል። ነገር ግን አሁን እንደወጡ መረጃዎች ደግሞ ፉትቦል ለንደን ይዞ የወጣው መረጃ ኦዴጋርድን በቋሚ ውል ለማስፈረም በድጋሚ አርሰናል ጥያቄ አቅርቧል የሚል መረጃ ወጥቷል። እስካሁን በአርሰናል ቤት ውስጥ ተስፋ ሰጪ ነገር የለም። ምናልባት ቀጣይ ነው የውድድር መስኮቱም አልተከፈተም። ቀጣይ ሲከፈት ግን በስፋት ወደ ዝውውር ገበያው ይገባል ተብሎ ይጠበቃል። በርካታ ተጫዋቾች ከአርሰናል አሁንም እንደሚለቁ ይጠበቃል። በእነዚህ ተጫዋቾች ምትክ ደግሞ ተጫዋች ማስፈረም ይኖርበታል አርሰናል። ምናልባት ጠንከር ያለው የዝውውር መረጃ ከአርሰናል ጋር በተያያዘ ከወልቭስ ሮበን ኔቬስን ለማስፈረም 34 ሚሊዮን ፓውንድ ድረስ ሊከፍል ይችላል የሚል መረጃ ወጥቷል። ዴሊ ሜልን ጨምሮ በርካታ መገናኛ ብዙሃን ይህንን መረጃ ይዘው እየወጡ ይገኛሉ። ዣካም ከአርሰናል የሚለቅበት እድል አሁን ሰፊ ስለሆነ ሮበን ኔቬስን ለማስፈረም አርሰናሎች
ጥያቄ ለማቅረብ ተዘጋጅተዋል። ትክክለኛ ማስፈረም የሚችሉትም ተጫዋች ይሄ ነው እየተባለ ነውና የሚገኘው በቀጣይ ምናልባት ቀናት ይሄንን ተጫዋች የሚያዘዋውሩበት እድል ይኖራል። ሰርጂዮ ቡስኬትስ ከኮቪድ 19 ጋር በተያያዘም ያው ፖዚቲቭ ሆኖ ተገኝቷል። ኮቪድ 19 እንዳለበት ተረጋግጧል። አርብ ዕለት ጨዋታ ነበረው የስፔን ብሔራዊ ቡድን ቡድኑንም በአምበልነት መምራት ችሏል። ባዶ ለባዶ የተጠናቀቀ ጨዋታ ነው። ከዚህ ጨዋታ በኋላ በተደረገ ምርመራ ነው ሰርጂዮ ቡስኬትስ የኮቪድ 19 እንዳለበት የተረጋገጠው። ዩሮ 2020 ደግሞ አርብ ዕለት ነው የሚጀምረው። ከዚህ በፊት ከሱ በፊት ተመርምረው የኮቪድ 19 የተገኘባቸው ተጫዋቾች ከዩሮ 2020 ውጭ ሆነዋል። ይሄ ተጫዋች ግን በቡድኑ ውስጥ መልሶ ይካተታል አይካተትም የሚለው ለመወሰን ቀጣይ ጊዜያቶችን መጠበቅ እንዳለብን ማርካ መረጃ ይዞ ወጥቷል። ከስፔን ብሔራዊ ቡድን ከሊቱዋኒያ ጋር በሚያደርገው ጨዋታ ከኮቪድ 19 ጋር በተያያዘ ስጋት የዋናው ቡድን ጨዋታውን እንደማያደርግ ተረጋግጧል። አሁን ከ21 ዓመት በታች የስፔን ብሔራዊ ቡድን ይሄን ጨዋታ ያከናውናል። የወዳጅነት ጨዋታና ምን ያህል ስጋት እንደገባቸው በደንብ የሚያሳይ ነው። የስፔን ብሔራዊ ቡድን በምድብ 5 ነው የሚገኘው ከስዊድን ጋር ሴቪያ ላይ ጨዋታውን ቀጣይ ሰኞ ዕለት በማድረግ ነው የሚጀምረው። አርብ ዕለት ነው የሚጀምረው አውሮፓ ዋንጫ አርብ ዕለት ከዛን ቅዳሜና እሁድ ከተደረጉ በኋላ የስፔን ብሔራዊ ቡድን ግን ሰኞ ዕለት ጨዋታውን የሚያደርግ ይሆናል። የአውሮፓ ዋንጫውም ሊጀምር ስለሆነ ከሊግ ጨዋታዎች ወደ ብሔራዊ ቡድን ጨዋታዎች የምንጋበትና ጨዋታዎችን ደግሞ የምንመለከትበት እድል ይፈጠራል ማለት ነው። እሁድ ዕለት ደግሞ የኮፓ አሜሪካውም ይጀምራል። ስለዚህ በጣም በርካታ አማራጮች ይኖሩናል ጨዋታዎችን ለመመልከት። ከኮፓ አሜሪካው ጋር በተያያዘ አርጀንቲና በዚህ ውድድር ላይ እንደምትሳተፍ ተረጋግጧል። የአርጀንቲና እግር ኳስ ማህበር እንሳተፋለን የሚል መግለጫ ሰጥቷል። ውድድሩ እሁድ ነው የሚጀምረው። ብራዚል ናት ይሄን ውድድር የምታስተናግደው። መጀመሪያ ኮሎምቢያና አርጀንቲና ነበሩ ሊያስተናግዱ ቀጠሮ ተይዞላቸው የነበረው። የኮሎምቢያ ውስጥ ባለ አለመረጋጋት አሁን ያው አመጽ እንዳለ ይታወቃል። እዛም ይሄንን ተከትሎ ሀገሪቱ ውድድሩ እንደማታስተናግድ አስታውቃለች። አርጀንቲና ደግሞ ከኮቪድ 19 ጋር በተያያዘ ውድድሩን ማስተናገድ እንደማትችል አሳውቃለችና እንደውም በደቡብ አሜሪካ ከኮቪድ ጋር በተያያዘ ብራዚል ናት በተደጋጋሚ ስሟን የምንሰማውና ብራዚል ማስተናገድ ትችላለች ሲባል ብዙዎች ጥያቄ ነበራቸው። አንደኛው የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ ናቸው። የኮቪድ ሁኔታን ከተመለከትን አርጀንቲናና ብራዚል መካከል ልዩነት የለም፣ በተመሳሳይ ሁኔታ ውስጥ ነው የምንገኘውና የአርጀንቲና ቀርቶ ብራዚል የምታስተናግድበት ምንም ምክንያት የለም የሚል ሐሳብ አላቸው። በተጫዋቾችም ጥያቄ ያነሱ ተጫዋቾች ነበሩ። የአርጀንቲና ብሔራዊ ቡድን ተጫዋቾች ሳይቀር ውድድሩን የብራዚል ተጫዋቾች ብሔራዊ ቡድን ተጫዋቾች ሳይቀር ጥያቄ ያላቸው ሀገራችን ውድድሩን በዚህ ሰዓት ማስተናገድ የለባትም የሚል አቋም ያላቸው ማለት ነው። ኮቪድ በስፋት አሁን በብራዚል የበርካቶችን ሕይወት እየነጠቀ ይገኛልና በዚህ ሁኔታ ውስጥ ውድድሩ መዘጋጀት የለበትም የሚል አቋም ያላቸው ተጫዋቾች አሉ። ነገር ግን አሁን ውድድሩ እንደሚደረግ ተረጋግጧል። አርጀንቲናም ትሳተፋለች። ያለፈውን ውድድር ደግሞ ብራዚል አስተናግዳ ዋንጫውን መውሰድ ችላለችና ከብራዚል ጋር ያላትን የዋንጫ ልዩነት የምታጠብበትን እድል አርጀንቲና አግኝታለች። ምናልባት ከአርጀንቲና ጋር ያላትን የዋንጫ ስፋት የምታጠብበትን እድል ብራዚል ናት ያገኘችውና 9ኛውን ዋንጫ ነው ባለፈው ማግኘት የቻለችው። 10ኛውን ዋንጫ የምታገኝ ከሆነ በደንብ የዋንጫ ልዩነቱን ማጥበብ ትችላለች። ሀገሯ ላይ የሚደረግ ውድድር ስለሆነ ማለት ነው። አሁን ደግሞ ተመልሰን ወደ ዝውውር መረጃዎች እንምጣ። እዚህ ያለን ዛሬ እንሂድ። ጥቂት ደቂቃዎች ናቸው የቀሩት። ፓሪስ ሰን ጀርማ ቫይናልደምን ለማስፈረም ተቃርቧል። ምናልባት ትልቁ ዜና የሚሆነው ከዝውውር ጋር በተያያዘ ይሄ ነው። እስከ 2024 ድረስ ተጫዋቹን የማስፈረም እድሉ ሰፊ ሆኗል። 30 ዓመቱ ላይ ይገኛል። ከሊቨርፑል ጋር በነጻ ዝውውር እንደሚለያይ ይታወቃል። የውሉ ስለተጠናቀቀ ማለት ነው። በነጻ ዝውውር ነው ፓሪስ ሰን ጀርማ ይህን ተጫዋች የሚያስፈርመው። ባርሴሎና ተጫዋቹን ለማስፈረም ተቃርቦ ነበር። የቃል ስምምነትም ነበራቸው። የሕክምና ምርመራም ለማድረግ ባርሴሎናዎች ተዘጋጅተው ነበር ወደ ሆላንድ አምርተው። ነገር ግን ደግሞ ፓሪስ ሰን ጀርማ ያቀረበለት ገንዘብ ለመግፋት የሚያስቸግር ነው። ባርሴሎና ካቀረበለት ከእጥፍ በላይ ያቀረበለትና ያው ተጫዋቾች ደግሞ አሁን በተለይ እንደ ቫይናልደም እንዳሉ ተጫዋቾች እድሜያቸው የገፋ 30 እና ከዛ በላይ የሆኑ ተጫዋቾች ገንዘብን ቢያስቀድሙ ብዙም የሚገርም አይደለም። በጣም ከፍተኛ ገንዘብ ነው ፓሪስ ሰን ጀርማ ያቀረበለትና የዝውውር ገንዘብ ስለማይከፍል ደሞዙን ከፍተኛ ገንዘብ ከፍሎት ይወስደዋል። ስለዚህ ወደ ፓሪስ ሰን ጀርማ አሁን የሚጓዝበት እድል ነው ሰፊ ሆነው። ባርሴሎና ደግሞ ሌላ አማራጭ ይፈልጋል ማለት ነው። ከቀናት በፊት ባርሴሎና ሊገባ ከጫፍ ደርሷል የሚል መረጃ ለአድማጮቻችንም ስንሰጥ ነበር። ነገር ግን ዝውውር እንደዚህ ነው፣ ነገሮች ተቀይረዋል። አሁን ፓሪስ ሰን ጀርማ ከቫይናልደም በተጨማሪ ዶናሩማንም በነጻ ዝውውር ለማስፈረም የተሻለ ጉዞ ያደረገው ቡድን መሆኑን ፋብሪዚዮ ሮማኖ
መረጃ ይዞ ወጥቷል። በዝውውር ላይ በጣም ታማኝ ከሚባሉ ጋዜጠኞች መካከል አንዱ ነው። እያንዳንዱ በዚህ ውድድር ዓመት እያንዳንዱ ቀድሞ የሰጣቸው መረጃዎች ሁሉ ተፈጻሚ ሆኗል። መጨረሻ ላይ ተመልክተናቸዋልና በጣም ታማኝ ነው። ዶናሩማንም ለማስፈረም ፓሪስ ሰን ጀርማ የተሻለ ጉዞ ላይ ይገኛል የሚል መረጃ ይዞ ወጥቷል። ዶናሩማም ከኤሲ ሚላን ጋር እንደሚለያይ ይጠበቃል። ባርሴሎናም ይሄንን ተጫዋች ለማስፈረም እንቅስቃሴ ላይ ነበር። ነገር ግን ቴር ስቴገን ከክለቡ ጋር እንደሚቆይ 100% የተረጋገጠ መሆኑን ከክለቡ የሚወጡ መረጃዎች ያረጋግጡ ነው። ስለዚህ ዶናሩማ ወደ ሌሎች ክለቦች መጓዝ ይኖርበታል። ፓሪስ ሰን ጀርማ ደግሞ መዳረሻው ሊሆን እንደሚችል ተነግሯል። የአውሮፓ ከ21 ዓመት በታች የኪሊያን ምባፔን ጉዳይ መዛው ፓሪስ ሰን ጀርማ እንመልከትና ከ21 ዓመት በታች ውድድሩን እንመለከታለን። ኪሊያን ምባፔ በፓሪስ ሰን ጀርማ ቀጣይ ዓመታትን እንደሚቆይ አልከላፊ የቡድኑ ባለቤት ተናግረዋል። በፍጹም አይለቅም ብለዋል። በነፃ ዝውውርም አይወጣም፣ ከክለባችን አይለያይም የሚል አስተያየት ሰጥተዋል። ፍርጥም ያለ አስተያየት ነው የሰጡትና ሪያል ማድሪድም ሌሎችም ክለቦች ይህን ተጫዋች ማስፈረም ለሚፈልጉ ቁርጥ ያለ መልእክት ነው ያስተላልፉት። በተለይ ደግሞ ሪያል ማድሪድ በርካታ ተጫዋቾቹን ለቆ ይህን ተጫዋች የማስፈረም ፍላጎት እንዳለው በተደጋጋሚ መረጃዎች ሲወጡ ነበርና ለዚህ ምላሽ ትናንትና ሰጥተዋል። የጀርመን ከ21 ዓመት በታች ብሔራዊ ቡድን የአውሮፓ ከ21 ዓመት በታች ውድድር አሸናፊ ሆኗል። ትናንትና ከፖርቱጋላቸው ጋር ያደረገውን ጨዋታ 1-0 ሲያሸንፍ ሉካስ ኒሜሃ 49ኛው ደቂቃ ላይ ብቸኛውን ጎል አስቆጥሯል። ከሁለት ዓመታት በፊትም የጀርመን ከ21 ዓመት በታች ብሔራዊ ቡድን የፍጻሜ ተፋላሚ ነበረ። ነገር ግን በስፔን ተሸንፎ ነበር። ያኔ የተሸነፈውን ውድድር በዚህኛው የውድድር ዓመት አካክሷል፣ አሸንፏል። ሴሪና ዊሊያምስን በመጨረሻ እንመልከት። በፍሬንች ኦፕን ተሸንፋለች። ትናንትና ሩብ ፍጻሜ ላይ ነው ሽንፈት ያስተናገደችው 6-3 እና 7-5 በሆነ ውጤት። ማርጋሬት ኮርት የምንጊዜም የግራንድ ስላም አሸናፊ ናት። 24 ውድድሮችን አሸንፋለችና 23 ጊዜ ማሸነፍ ችላለች ሴሪና ዊሊያምስ። ነገር ግን አንደኛውን የመጨረሻውን ማሸነፍ በጣም ከብዷታል። በተደጋጋሚ ከውድድሮች እየተሸነፈች እየወጣች ነው የምትገኘው። ትናንትናም ተሸንፋ ወጣለችና ቀጣይ የግራንድ ስላም መጠበቅ ይኖርባታል።